ያረክ ነው አልቻላትም ምንም አልቻላትም አንቺና አጎትሽ እንዳትታሰሩ ማረጋለ ከታሰሩ ማለት ነው ሳሚ እየሰማኸኝ ታሰሩ ማለት መድኃኒቱን አጣ ይኸውልህ አንተ ሰማኝ እኔ ሳሚን በጣም ነው የምወደው ታጎኝ ነበር እንዴት ነው እንደዚህ ሆኖ አንቺ ከዚህ ስትወጪ እህታችን ትድናለች ሰላም አለይኩም ውድ ቤተሰቦቻችን እንዴት ናችሁ አላህ እኔ ደህና ነኝ መቼስ ሰሞኑን የተፈጠረብኝን ነገር ታውቃላችሁ በጣም ክስ ቀርቦብኛል ከሳሚ አጎት ያው እኔ እኮ ሳሚን ለመጥቀም ነው መጀመሪያም መድኃኒቱን ያመጣሁት እና ሰሞኑን ያጋጠመኝን ችግር ታውቃላችሁ የሳሚ አጎትም ቢሆን ይሄው የክስ ወረቀት ልኮልኛል እኔ እሺ ምን ላድርግ እኔንም አጎቴንም ነው የከሰሰው ያው እኔ ሳሚን ተጠቅመዋለሁ ብዬ ነው መድኃኒቱንም ይዤለት ያመጣሁት ግን እንዳያችሁት ከሶኛል እና ምን እንደማደርግ ግራ ገብቶኛል ወላሂ እኔ በጣም ነው የጨነቀኝ አሁን ልታሰር ነው ስለዚህ ምንድነው ማደርገው እኔ አጎቴስ ቢሆን ምን አጠፋ ሳሚን እንዲጠቅመው ገኒን ለማዳን እኮ ነው መድኃኒት ያመጣንለት አይደል ስለዚህ እኔ አላቅም በቃ እኔ ግራ ግብት ብሎኛል እዚህ ቤት እየተፈጠረ ያለው ነገር እኔ እኮ ለማገዝ ነው ሳሚንም ቢሆን ገኒንም ቢሆን ለማገዝ እኮ እየሞከርኩ ነው ግን ምን እንደሚፈጠር ታያላችሁ አጎትየው ይመጣል ከዛ ከሰሰኝ እና አሁን አጎትየው መጣ እኔን ከሰሰኝ አልከሰሰኝ ምንም የሚፈጠር ነገር የለም እሺ ገኒንስ እንዴት ነው የምናረጋት ማለት እንዴት ነው ልትድንልን የምትችለው ሳሚም ግራ ገብቶት ተኝቷል ማለት ታሟል ሰሞኑን ሁሉም ዝብርቅርቁ ወጥቷል ግን ምን ማድረግ እንዳለብኝ አሁን እኔን ከሰሰኝ አጎቴን ከሰሰ ምን ይጠቀማል ምንም የሚጠቀመው ነገር የለም ይሄው ገኒም እኮ በቃ አድንም ማለት ነው እሺ ባላውን ምንድነው የምናደርገው መድኃኒቱን ወሰደ እኔ አላቅም ብቻ እኔ አላቅም ማነው ሳሚ ላይ ሰላም ነው እንዴት ነህ አለ ግባ ይኸውልህ ባላ በእናትህ እኔ በጣም ነው የጨነቀኝ ምን ያረክ ነው አልቻላትም ምንም አልቻላትም እኔ እኮ ጨነቀኝ ይዙ ክስም መጥቶብኛል ሳሚን ጨንቆት ተኝቷል አሞታል መሰለኝ ምን ይሻላል እስኪ ልዩሳን ያው እንግዲህ ተኝቷል ጠዋት የተኛ ነው ምንም እስካሁን እንትን ያለው ነገር የለም እና በቃ እንደምታዩት ነው እኔ በጣም ነው የጨነቀኝ ምን እንደማረግ አላውቅም እውነት በጣም በቃ መጥቶ ቤቱን በጥብጦ ሄደ ማለት ይቻላል አጎትየው እዚህ ጋር እየተፈጠረው የገኒን መዳን አላየም መሰለኝ እናንተ ምን እየሆናችሁ ነው ይዙ ምንድነው ይዙ አንቀምስከው እኮ እሺ ምን ላድርግሽ ከተጨናነኩ እኮ ነው ማለት ምን ላድርግሽ ነው ምን አይነት ወሬ ላውራ ምን ማወራበት አቅም አለኝ ተነሳ ሳሚ ቀሰቀስኩ ሳሚ ቀስቅሰው ነው እንዴ ሳሚ ደህና ነህ እንዴት ነው ሳሚ እኮ የተጨናነቀበት ምክንያት እርግጠኛ ነኝ በዛ ላይ እናቱ በዛ ላይ አንቺም አጎትሽም ትታሰራላችሁ የሚለው በቃ በመሃል እሱ ምን ይሁን በቃ ትልቅ መከራ ውስጥ እኮ ነው የገባው ሳሚ እሱ አይደለም ገኒም መዳን አለባት በዛ ላይ የውሰብ ያሁን የመጣው ነገር የሚፈጠረው ነገር ያለው አጎቱ ሌላ ችግር ይዞበት መጣ የራሱ አጎት ምን አለ መድኃኒቱን እንኳን ከሰጠናት በኋላ ቢመጣ ማለት በቃ ሳሚ ይዘድንም ቢሆን ተረጋግተህ እሱን ለማረጋጋት እንሞክሩላታችን ነገሮች ከተበለሻሹ በኋላ ምን የሚረጋጋ
አንቺ የበኩልሽን አስተዋጽኦ አድርገሻል። በቃ ያው ለማዳን እሱ ደግሞ እርግጥ በአሳማኝ ማስረጃ እኮ ሳይቶናል አጎቷ። ስለዚህ ማዳን ይችል ነበር እርግጠኛ ነኝ እኔ። በዚህ ምንድን ይመስለኛል ለምን ገኒ ራሷ ከሷ አፍ ነው የሰማነው በዚህ መድኃኒት ነው ምንድነው ብላ ተናግራለች። አሁን እኮ ሻው ምን እኔ አሁን ያለፈ ነገር የምደጋግመው ማነሳው በቃ በጣም በቃ ይሄ ስለሆነ የገኒ አሁን ቢሆን እኔ ባይታሰር ነው የምመርጠው። ሳሚ ደግሞ የተጨናነቀው አሁን እርግጠኛ ነኝ ስለተከሰሳችሁ ለአንቺ አዝኖ እኮ ነው። ስለተከሰሰ አይደለም እንዴ ገኒስ ብትሆን እንዴት ትድናለች እኮ እሱ ከታሰረ ድን ማለት ነው ገኒ። ለምን መድኃኒት ላይ ያመጣል? አጎቴ ደግሞ ከየት ነው መድኃኒት አምጥቶ እሷን የሚያድናት? ከየት ነው የሚያመጣው መድኃኒቱ? መድኃኒቱን እኮ ያለበትን ቦታ እኮ የሚያውቀው እኮ የእሷ አጎት እኮ ነው። የእሷ ያንተ አጎት እኮ አያውቅም ስለዚህ ነገር። ተው በቃ ሻውን አታስጨንቀው። ሳሚ ግን አንተና አሪያ ልቀሰና አንቺ ምንሽ ነው? አንቺ ቀፊው ነው ቆይ ማድረግ ያለብን ምንም እኮ ግራ ገባኝ ምን ማድረግ እንዳለብን። መድኃኒት እኮ በቃ እሺ አሁን መድኃኒትም ያኛው መድኃኒት አይሆንም ብሏል አጎትሽ አይደል? እሱማ አይሆንም ማለት እኮ በቃ አይሆንም ካለ ደግሞ አይሆንም እኮ። እሺ ታዲያ ምንድነው የእናቴ አማራጭ? አሁን ሁሉም ቤተሰቦቿ በቃ እኔ ላይ ናቸው። ሁሉ ደውለው ይሰድቡኛል። አንተ ልጇ አይደለም በቃ አንተን ከምትወል ቢቀር ይሻላል ምናምን ይሉኛል። እኔ ምን ላድርግ? እኔ ፈልጌው ነው እንዴ? የፈለጉትን ይበሉቷቸው። በቃ አንዴ እኮ ገብተህበታል እዚህ ነገር ላይ መውጣት ነው ያለብህ ከችግር እንጂ ሰው እንደዚህ ተናገሪ ሰው እንደዚህ አለ ለሰው ግድ ሊኖር አይገባም። እዚህ ጋር ለምን መሰለህ ሳሚ እዚህ ጋር ሰው ህይወትህን አይኖርልህም። ቤተሰቦች እኮ በችግር ሰዓት እኮ አልቆሙልህም አልመጡልህም። ስለዚህ አንተ የገባህበት መስዋዕትነት ራስ እንደገባህበት መጨረስ ነው ያለብህ። እነሱ እንዳለችኝ እናቴ ነበር። በቃ አሁን እሺ ማን አለኝ ከጎን እንዴ? ማን አለኝ ማለት እኛ አለና እንዴ? እኔ ሳለሁ አንቺ መሰር ቤት ልትገቢ ነው ይክራም ቢሆንም እንዴ እኔ የምላችሁ አሁን አንቺና አጎትሽ እንዳትታሰሩ ማድረግ አለ። ከታሰሩ ማለት ነው ሳሚ እየሰማኸኝ ነው? ታሰሩ ማለት መድኃኒቱን አጣ ሌላ መፍትሄ ካለ ያመጣል። ምናልባት እንኳን 2 ሚሊዮን ብር ብለዋላ ሆዱ ካዘነ ከራራልህ እንኳን በነፃ የሆነ ነገር ፈላልጉ ሊያስመጣል ይችላል ካላሳሰርከው እኮ። እስቲ አጎቴን እንለምነው እስኪ እንለምነው። ይመጣል ዛሬ ይመጣል። እስኪ ሆነ ደውዬለታለሁ። እስኪ በተረጋጋ ዛሬ ደውዬለታለሁ። ዛሬ ናቸው አልነገርኳችሁም? ለምን አሁን ጠራሽ? ይኸውላችሁ ቡና ፈላይ ፍሽክ በቃ ፏር ብለሽ በተረጋጋ እስቲ በእንደዛ ነው ነገር ችግር የለውም። ቡና ምናምን አቀራርቤ እንትን እንለውና ግን እንላምነዋለን። አንተ ምንም እንትን እንዳትል ምንም ማለት ነው እኮ ገነትስ ብትንቆይ እንደ ድሮ ማውራት ትታለች። ላተኝታ ነው የምትለው። እሺ ምንድነው አሁን ያለችኝ እናቴ አንድ እናቴ በቃ እንደዚህ ሆነች ማለት ነው። እስቲ ዛሬ ለመጨረሻ ጊዜ እንኳን ሞከርን እኮ ይሄንን አንቺ ያመጣሽው መድኃኒት እኮ ወዳ ፈቅዳ ነበር አይደል? ስጡኝ ብላ ነው ወዳ ፈቅዳ። ታዲያ አሁን እሺ መድኃኒቱን ደግሞ አጎት ከወሰደ በኋላ እስካሁን ተኝታ አልተነሳችም። እንደምታያት ናት። በቃ ተስፋ ገባት ማለት ነው። የራሷ ወንድም መድኃኒቱን እንደወሰደባት በቃ አወቀች። የራሷ ወንድም። እሺ እንደዚህ አትበለው እንዴ! ለምን አንጠይቃትም? ገኒ ምንድነው የምትጠይቃት? አታዋራም ዘዴ አጎትሽ ያደረገው ነገር ልክ ነው ብለሽ ታስቢያለሽ? አጎትሽ ያደረገው ነገር ልክ ነው? አሁን አንተን ነው የምታዋራው? እስቲ አትድካም ዝም ብለህ። እኔ ለፍቻለሁ፣ ብዙ ለፋው እኮ እንድታዋራኝ ግን አታዋራኝ። ለሳሚሻውን አይኗ ፍጥጥ ብሎ እኮ ነው ያለችው እኮ ገኒ። ምንም አትናገር፣ አታወራ፣ አትጋገር። በቃ ተኝታ ሙሉ ቀን እንደዚህ ደግሞ ባህሪዋ እየተቀየረ ነው ያለው። አጎትሽ መድኃኒት የምናገኘው 2 ሚሊዮን ብር ከከፈልን ብሏል አይደለ? አዎ እኮ አሁን እንዳይታሰር እኮ ካረግን ማለት ነው እንትን ሊል ይችላል። እንዳይታሰር ለምን እንትን አንል እና ሳምኑ የኔን አጎት እኮ አልኳችሁ እኮ እንለምነው እኮ እንለምነውና ከዛ በኋላ እንትን እንበል አሁን እሱ ደስ እንዲለው ማለት ደስ እንዲለው ደስ የሚል ነገር። አንተ ጸባዩ እንዴት ነው? ጸባዩን ታውቀው ምንድን ነው? ጥሩ ሰው ነበር። አሁን እሱ የተበሳጨው በቃ ገነት እንደዚህ ስለሆነች እኮ ምን ያስደስታል? አሁን እዚህ ቤት ምን አድርገን ብንጠብቅ ቡና ፍልተን ምናምን አላለ ይሁን ደስ ይላል። አቀባበል ዝም ብለሽ በባዶ ውስጥ ቅቤ ይደብራል። ነገር ፈልገሽ ነው የመጣ ነው የሚመስለው። ስለዚህ ቡናና አሁን እና አሁን ምንም ነገር እንዳልተፈጠረ አሁን እንዳላወራ ምንም ይሄን ወረቀት እንጠብቃለን። ዝም ብለን ተቀምጠን በስነ ስርዓት ምናምን አንቺን እንትን እልሻለሁ። ምን በቃ አንቺን አውቄ እሰድብሻለሁ ምናምን እሱ ፊት ማለት ነው። እሱ ሲመጣ እሱ አውቃ እያለቀሰች ትታሰር ነው ማለት ነው።
ልታሳዝነው ሆዱ የምታባባው ልጅ ካለ በዚያ ማሜንም እስር ቤት ይወረውረዋል። ከዛ መድኃኒቱን አናገኝም። ስለዚህ ሆዱን አባቢው አንቺና አውቆ ሳሚ ደግሞ በማያውቁ ምንድነው እንዴ መጀመሪያ ምናምን የሆነ በቃ የሆነ ነገር እንፍጠር። ስለዚህ አሁን ምን እናድርግ? ቡና ይፈላ ወይስ እያለቀስኩ ልለምድ ነው? አይ ቡና ይፈላ። ቡና ይፈላ። ቡና እያፈላው እያለቀስኩ ናሺ ይዙን ያቀርባለሁ። ገኒ ተነሽ ቡና ሊፈላ ገን እሱ ሲመጣ ደበቀኝ ችግር የለም። እሱ ሲመጣ እኔ የመጣሁት ያው ዝም ብዬ እንደመጣሁና ልጠይቅህ እንደመጣሁ ካየ ደግሞ ይናደዳል፣ ይንቀሸቀሻል ምናምን ብሎኝ ነው። በቃ ልጠይቅህ እንደመጣሁ ነው አግረዋል። ልጠይቀው ብዬ ቤተሰብ ልጠይቅ ነው የመጣሁ። ገኒ ተቀበላት እስኪ ምንጠፋለ ከታች ነው ዝም ብለህ አለ ምንጠፋለ አንተ ምን አለ እንደው ዛሬ እንኳን እንደው አንተ ደግሞ ምን መሆን አለብህ መሰለህ ሳስበው ትተኛለህ አውቀህ ምን ሆነህ ነው ምናምን ሲልህ አሞኛል ምን ሆነህ ያመመህ በቃ መድኃኒቱን ካልወሰደች እኮ በቃ እኔ ራሱ አይምሮ ይልለቀኝ በቃ በህልም የማየው ሁል ጊዜ መድኃኒቱን ሆና ወስዳ ድና ነው ያየሁት በህልም ትለዋለህ ያውቁት አውቀህ ድና እያየሁ ነው ጊዜ ማለት እዚህ ጋር ግን ተነሻ ግን ምን ሆነሽ ነው? ቆይ ዛሬ አሞሻል እንዴ? ተስፋ ቆርጣለች እኮ በቃ ስማ ማለት ለማሳመን ሞክሩሽ እሱ አሞታል በቃ መድኃኒቷን ካላገኘው አዎ ግን ኢክራም ደግሞ ሲቀባዥር ሁሉ ጊዜ ግን እኮ ደህና ይሁን ምናምን ነው የሚያወራው። እሳት እያቀጣጠልኩ ነው ሳሚ ትንሽ ተጥበተኛ ሳሚ ጥላ ይቻላል ሳሚ ተኛ አንተ ብቻ ተኛ እንዳትገለጽ መቼም እንዳትገለጽ እንድታመመ ሰው አቀስት ምናምን እሺ ስለዚህ ኢክራም መጣ መሰለኝ እሳቱ ጥላ ሰምቻለሁ። ወላሂ መጣ መሰለኝ ጥላ ደግሞ ቆሟል እያዳመጠ ነው። ቆይ ሳሚ እያዳመጠ ነው አላልኩሽ ቆሟል እያዳመጠ ነበር። ይስማን አላውቅም ተኛ ቢሆን እንጂ ደብቂው እንጂ ሰላም ነው። እንትን እኮ ነው ቡና ለአንተም ብለን ሳሚን ታሟል ትንሽ አሞታል በጣም ታሟል። እንጂ በጣም እየተጨናነቀ ታሟል እያለቀሰ ነው። በዛ ላይ ሰውነቱ ግሏል። ስንጠይቀው በቃ ምንም እየመለሰልን አይደለም። ኧረ ጭራሽ በጣም ታሟል ሳሚ በጣም ግን በቃ የእናቴ ነገር ነው እያሳሰበኝ ነው በጣም። መፍትሄ ምንም አላደረግም። ምን መፍትሄ አለ? መድኃኒቱን እኮ በቃ ከወሰድክ በኋላ ምንም መፍትሄ እኮ ልድን እኮ 1 ደቂቃ ነበር የቀረው። እሱን እኮ ሰጠ ነበረ እኮ መድኃኒቱን እርግጡ እኮ ያለማሆን እኮ አጎቴ የሁሉ ላይ አይደርስም ነበረ። በፊቱን ሁሉ ብነግረኝ ነው እኮ እንደዚህ ሁሉ ላይ አይደርስም ብዬ እነግርሃለሁ አጎቴ። እንዴ እናቴ ውሻ ሆነች እህት ውሻ ሆነች ብዬ እንዴት እነግርሃለሁ? ቤተሰብስ ምን ይለኛል? ለዛ እኮ ነው በቃ እንጂ እኔ
ፈልጌው እኮ አይደለም ማለት እንዴ የተፈጠረው ነገር እሱን እኮ እረዳለሁ። ያው ቢሆንም እኮ ደበከን እኮ አንተ ብትሞትም ያው ሞት ላይ ልጠራን ነበረ ማለት እኮ ነው። አንተ ሞትም በዚህ ምክንያት ላጠራን ትችላለህ፣ ግን እንደዚህ አይደረግም። ደግሞ ላለው ነገር መንገድ ነበር። አሁን በቃ መፍትሄ የነበረው መድኃኒቷ ነበር። እሱንም ይዘህ ሄድክ አጎቴ። እኔ ደግሞ በቃ እሷም እኮ ተስፋ ቆርጣለች። አንድ እንዴት እንደሆነ አልሰማርከኝ እንጂ ከዚህ ሁለተኛ ቀን ነው ዛሬ አይደል? እኔ ግን አጎቴን እጠረጥረዋለሁ። ምንድን ነው የምትሸካሸኩ? ምንም ካለ ወላሂ ምንድን ነው? አይ በግልጽ አውራ እንጂ አንተ አንቺ ሙቼ ብዬሽ ነበር። አጎቴን እጠረጥረዋለሁ። አልነገርኩም እንዴ? እሷን እኮ ፖሊስ ጣቢያ ሄዳ ነበር እኮ። ግን ይሄ ልጅ ነው እና ወይስ ጠረጠርከኝ እንዴ? አጎቴ ነው። አንተ ደግሞ የሆነ ነገር የሆነ ችግር ያለ ትመታኛለህ። የምናወራው ነገር አለ ነው ይሻላል እኮ ነበር። ያው እኮ እኔ ነግሬሻለሁ። ይሁን እሺ፣ አረፍ በልሽ ከዛ እና ምን ጠጣ ይዘድኝ አጎቴ እባክህ በቃ እኔ ብለምን እንደው አንተ እኔ በእናቴ ለአንተ እህትህ ናት አይደል? እህቴናት ብዬ አይደል እንዴ እስካሁን የመጣሁት? ልጁ ያየው ሰውነቱ ራሱ እናት በጣም ብስቁልቁል ብሏል። እኔ እንደፈለኩ ነው ብቻ እናቴ ትዳናለች። እኔ ትዳናለች እና አሁን እናቴ አንቺ ያልኩሽን ከዚህ ቤት መውጣት አለብሽ ማለት ቡና አሰጩ ቡና አጠጣ ቡና ነው የምጠጣው። ይሄን ቡና ነው የምጠጣው። እኔንም ልገልኝ ነው? እኔ እኮ ጋዳ አይደለሁም እኮ አሁን ያልኩሽን አንቺ ከዚህ ቤት መውጣት አለሽ። እንደተከሰሽ ረሳሽ እንዴ? አልረሳሁም እኮ እሱንም ቢሆን ግን እኮ ቢሆንም አሁን አንቺ ከዚህ ቤት መውጣት አለብሽ፣ ሰላም እንዲገኝ ቤቱ ማለት ነው። ቆይ እዚህ ጋር ተረጋግታችሁ ውሳኔ ብትወስኑ አይሻልም? እኔ እኮ ሳሚን እወደዋለሁ። እኔ ያገባኝ ታዲያ ወደድሽ አልወደድሽም? እኔ ስለ ሳሚ እኮ አላውቅልሽ እና እኔ እኮ ሳሚን ለመርዳት ነው እዚህ ያለሁት እኮ። እኔ ስለ እሱ አላውቅም። እኔ የማውቀው ስለ እህቴ ነው። ስለ ሳሚ ወደድሽ አልወደድሽም እኔ የሚያገባኝ ነገር የለም። እኔ ከዚህ ቤት መውጣት የለብኝም። ይኸው እዚህ ጋር ምን አለ መሰለህ፣ አንተም እህቷ ነህ፣ እሱም ልጇ ነው። ተረጋግታችሁ እናንተ ናችሁ ውሳኔ መወሰን ያለባችሁ። ይኸው አሁን ሳሚ ማለት ነው በጣም በአይምሮ የተጨናነበበት ምክንያት ሳሚ ልናገር፣ ይቅርታ አድርገህልኛል። ላውራ እንትን ነው መድኃኒቱን ለምን ቀማህ ነው። አሁን ደግሞ የቀማኸው መድኃኒት ምን አለን? የእሷ አጎት የእሷ መድኃኒቱን ስለቀማህ ዝም በይ ልጨርሳ እንዴ አስጨርሽኝ። መድኃኒቱን ቀምተህ ስለሄድ ካንተ ከሽፏል መድኃኒቱ። ከዚህ በኋላ ቢመጣም አይሰራም ብሎ ተናገረ ሳሚ። ለመድኃኒት ደግሞ ሌላ መድኃኒት ደግሞ ለማግኘት ያንንም በግድ 2 ሚሊዮን ብር ይጠይቃል ብሎ ነገረን። 2 ሚሊዮን ብር አለ። 2 ሚሊዮን ብር ከየት ያመጣል? ይሄ ነገር አልሰማህም? አታውቅም ነበር። ለማንኛውም አሁን አንቺ መውጣት አለብሽ። እኔ ነው የምወጣው። እኔ እኮ ሳሚን እወዳለሁ። ሳሚ የሆነ ነገር ለምንድን ነው የማትለው? እኔን እያዳመጠኝ ለእህቱ እንትን ያላለው ይኸውልህ፣ አንተ ስማኝ። እኔ ሳሚን በጣም ነው የምወደው። ከጎኔ ነበር። እንዴት ነው እንደዚህ ሆኖ? አንቺ ከዚህ ስትወጪ እህታችን ትድናለች። ውጪ እኮ እያለኝ ነው ይዘድኝ። ወዴት ነው የምወጣው? አንቺ ተይ እስኪ መራበለኛ ተጅልሽ እንደምታውቁት እኔ ምን ላድርግሽ? አሁን ያስወጣልኝ አልኳት። እኔ እንኳን እኮ አንዳንዴ ይኸውልህ አጎቴ፣ እኔ ከቤት እንኳን ስወጣ የምጠብቃት ገነት ነች። ለምን ነው እግሩ ስሮጥ ቃንታት ይዘዲ ምንድን ነው የምትለው? እየሰማኝ እኮ አይደለም። ምን እያደረክ ነው አንተ? እየሰማኝም እኮ አይደለም እንዴ? እኔ መድኃኒቷን ስጠኝ እያልኩ እኮ ነው አይደል? እንደ አጎቴ ታማህ ያረቁት ብለሽ ተረጋጋሙ አልኩ። ሳሚ እልም በእናትህ ይዘዲ እንዴ እናቴ እንደዚህ ሆና ስንት ቀኑ አይደል እንዴ? ተስፋ ቆርጣ ተኝታ መድኃኒቱን ሰጥቶ ዝም ብለህ አይሰራም ብለዋል። ትሞክረው ፈልገህ ነው ያልኩን ነገር ስታደርግልኝ መድኃኒቱን ሰጥቶ ምንድን ነው አጎቴ? አንድ ነገር እሷን ከቤት አስወጣት። እንዴት ነው ከዚህ ቤት? ሳሚ ለምንድን ነው የማታግዘኝ? ቆይ ከዛ በፊት ሳሚ መድኃኒቱን ተቀበለህ። መድኃኒቱ እኮ አይሰራም ብለዋል እኮ የእሱ አጎት እና ዝም ብለህ ትሞክረው ነው መድኃኒቱ። አንተ ጋር አለ መድኃኒት አለ፣ የሚያስደን መድኃኒት አለ። አትወጣና ትደናለህ። እኔ የት ነው የምወጣው? አንቺ ይሄማ ከሆነ እኔ ተመለሽ ወደ ቤተሰቦች ጋር በቃ ውጪ እኮ እያለኝ ነው። እኔ ሳሚ እንዴት ነው የምወጣው? አንቺ ምን ነሽ ነው እንዴ? ገንዘብ ማን ይውጪ ትወጫለሽ? እዚህ ቤት ውጪ ነይ። ለምን መሰለሽ? ይኸው ገኒን የሚያድናትን መድኃኒት እሱ አግኝቷል። ይሄ ነገር የሚሆነው እኔ እንዴት ነው የምወጣው? ኧረ ይህች ልጅ እኔ ጋር ነኝ። ታርፊያለሽ። እሺ ሳሚ እኔ እኮ እወዳለሁ። እያስወጣኸኝ ነው እንዴ? ምንም ማድረግ ከእናቴ አትበልጭብኝ። ሳሚ ያጎቷ ቤት እኮ አለ። ነገሮች እስከሚረጋጉ እዛት ነው። አልወጣም ነው የምትይ አንቺ? እኔ ሳሚን ጥዬ የት ነው የምወጣው ነው? ሳሚን ጥዬ
እና ምን ልታደርግ ነው? ውጪ አልኩሽ፣ ውጪ በቃ አስወጣልኝ እንደማለት እዚህ ጋር አይቼ ሳሚ እኮ ትድናለህ። ያዘው አንተ የምትከዳት ምናምን መስሏት ከሆነ ቀለበቱን እንጂ ውስጥ አስገባላትና ትወጣ አርግላት። ቀለበት ምን ያገባህ አንተ? እኔ አይደለም አይ ተጋብተው ነበር አይደል እንዴ? ስለዚህ ቀለበት አርግላት፣ ቀለበቱን አርገው። ለምን ስራት አትይዙም? ለምን ስራት አትይዙልኝ? አንተ ነው እንትን እያለ ማለት ነው። እያስናቀኝ ነው አንተ ልጅ። ስራት አትይዙልኝ። አንቺ ውጭ እንጂ እኔ አልወጣም። የት ነው? ኧረ በፈጣሪ ስም አትወጪም? ሌላ እርምጃ ሳይደርስብሽ ውጪ። ውጪ በክብር እኔ ላስወጣሽ ነው እንዴ? ውጪ። እኔ አልወጣም። ኧረ በፈጣሪ ስም ገኒ ምንድን ነው እኮ እሱ በቃ እሱ አንቺ ስትወጪ ነው። የትም አልሄድም ሳሚ። እሺ አንተ እንደፈለክ አድርግ በቃ። ይቅርታ እንዴ ለገኒ አታስብላትም አንቺ? ተናገሪ እስኪ። እኔ ከሳሚ ርቄ ነው እንዴ ለገኒ? እና ለገኒ አታስብ ገኒ ትሙት። እኔ ላቀደም አስወጣት በሙሉ መውጣት ነው የምትፈልገው አይደለም። እሷ እኮ ምንም ያደረገችው ነገር እኮ የለም። ያለ እኮ ነገርኩህ። አውጣ ቤቱን እንኳን የምትከራከር አንተ ደግሞ ጅል አታውጣት። ይሄ የመጨረሻ ጅል ነው። ገኒ ምንድነው የምትረብሸው? ይዘድን ገኒ ምንድነው? እሷ ስትወጣ ነው ካልህ አስወጣት። ውጣ አልኳት። ትመለሳለች እኮ አስወጣት። ውጪ እንዴ ይኸውልህ ስማኝ፣ ቆይ አንዴ የምነግርህ ነገር አለ። እኔ እኮ ገኒ እኮ ቤተሰቦቿ ጋር መልሰን ከያዝ ይኸውልህ እኔ እኮ ነኝ መድኃኒት ያመጣሁላት። በቃ ውጪ። አይ ገኒ ምንድንበት መንስኤ ካለ ትውጣ። በቃ ምንድንበት ነገር ካለ እኛ መዳኗን ነው የምንፈልገው። ነገርኩህ። አንተ ምንድን ነው የምፈልገው? ነግሬሃለሁ። ሳሚ ምን አሚሮ የት ነው እሷን አስወጣት አልኳት። የትም አትሄድም። እዚሁ ናት። የትም አትሄድም። ምን ሆነሽ ነው? እኔ የት ነው የምወጣው? ለምንድን ነው የማትረዳኝ? ምን ላድርግ? እኔ አስወጣት በቃ ከፈለክ አስወጣት። የገኒ መድኃኒት ሳሚ ምን ማድረግ እኮ በጣም ነው የምወድህ። እሺ እኔ ምን ላድርግ? ይኸውልህ ስማኝ፣ ማንም ሰው በእጇ እንዳይነካ። ስማኝ፣ ውጣ አልኩሽ። በቃ ውጪ አልኩሽ። እሺ ምን ላድርግ? እሺ ልጅ ልመታ ወይ መላበል የትም አትሄጂም ትመጫለሽ እኮ የትም አትሄጂም ትመጫለሽ። እሺ የትም ማንም የትም አትሄጂም ትመጫለሽ። የትም መለሳት። አንተ ውጣ። ምን ትሰራለህ አንተ? ቀር ቆይ እንጂ እኔ ማዚህ እንዴ የማወራው ነገር አለ እዚህ። ምንድን ነው የምታወራው? ችግር የለም እዚህ ሆነ ውጣ እያለ እኮ ትመጣለሽ። የትም ንቀት መሆኑ ነው። አታበላሽብኝ ነገሮችን። በእናትህ ተነስና ውጣ። እወጣለሁ እኔ እኮ ውጣ አልኳት። የተሰማኛል። ተመልሰን እንመጣለን። አሳያለሁ። ተመልሰን እንመጣለን። ምን እየሆንክ ነው አንተ? ምን አየህ፣ ይሄ ቤት አንተን ያስደበርከት ሲጀመር። እኔ ምን ላድርግ? እሺ አጎቴ ምን አጠፋው ነው? እሺ የገነትን መድኃኒት እሺ